በራስ ተነሳሽነት ጀመርን። ከኮብል ይልቅ ወደ አስፋልት ወይንም ወደ ቴራዞ መቀየር አለብን በሚል ተነጋገርን። በዛም መካከል ብዙ ውጣ ውረዶች ነበሩ። ግን በስምምነትና በአቋም አንድነት ቴራዞን ተመረጠ። በውበቱም በምንም የሚሆን እንደ ድሮ ዝም ብለን በጠጠር በዜሮ ዜሮ ጠጠር ብቻ አይደለም የሰራ ነው። ይሄንን ትንሽ ጥንካሬ እንዲኖር ዱራቢሊቲ የመሸከም አቅምም እንዲፈጥርልን በማለት ጠጠርን ስናስቀምጥ ቴራዞን ስናስቀምጥ በሲሚንቶ ነው። ከሲሚንቶ ጋር ያንን መዋቃ በማድረግ በዛ አይነት በባለሙያዎች በሚገባ ተፈትኖ እሱ እንዲሰራ ተደረገ። በመካከሉ ጎን ለጎን ደግሞ ያደረግነው ቀደም ሲል አንድ ወር በፊት ጥቅምት ዳር ላይ ሰራነው ደግሞ ያው የመንግስትን አቅጣጫ በመከተል እነዚህ ቤቶች በቀለም እንዲዋቡ እንዲስተካከሉ አጥሮችም በሮችም ጭምር እነዚህ ሁሉ ከዛ ጋር በማያያዝ ደግሞ የዚህ የባውዛ መብራቶች በእያንዳንዳችን በር ላይ እንዲሆን ካሜራ እንዲገጠም እና አሁን ለጊዜ በዛሬው ቀን ድረስ 2 ካሜራዎች ለ14 ቤተሰብ እዚህ ያለ ነው። በአንድ በኩል 8 በሌላ በኩል ደግሞ 6 መኖሪያ ቤቶች ተፈጥረዋል። ግራውንድ ፕላስ 1 እስከ ግራውንድ ፕላስ 2 ያሉን ቤቶቻችን እና ካሜራ 3ኛ ካሜራ በቅርቡ ይተከላል ተብሎ ተወስዷል። በዛም ፈቃደኝነት አለን ማለት ይቻላልና 1.6 በላይ ነው የወጣው ሚሊዮን 1.6 በላይ አሁን በላይ ምክንያቱም በእያንዳንዳችን መኖሪያ ቤት የደረሰን ዋና አንኳ አጠቃቀል ወጪዎችን ወደ ጎን ትተን 120,000 ከ500 ብር ነው በነፍስ ወከፍ የተመደበውና ስራው የተጠናቀቀው ከዛ በዚህ ዋጋ ላይ ነው። 1.6 ሚሊዮን በላይ የሆነ ነው። አዎ ከዛ ሌሎች ጠቃቅን ወጪዎችን ሳይከተል በዚህ ሁኔታ ነው። ይሄ ወደ 1000 ካሬ ሜትር የሚሆን ነው። ቦታው 1000 ካሬ ሜትር ይሆናል። ምክንያቱም በአማካኝ ጎኑ ወደ 9 ሜትር ይሆናል። ርዝመቱ ደግሞ 100 ካሬ ሜትር 100 ሜትር ነው። 100 ሜትር ነው። ያ ወደ 1000 ካሬ ሜትር ይሆናል። አዎ ነው። አዎ ይሄንንም ከቀረቡት ጥቂት የማይባሉ ስያሜዎች መሰረት እዚህ ባልደረሰበትም ወቅት ገና ሊሆን ይችላል በሚለው ይሄንን ስም የሚመጥን ስሙን የሚመጥን መንደር እንፍጠር የሚል ነው ሐሳባችን። ያ ደግሞ ስንጀምር እውነት ከአካባቢው በመጀመሪያ ደረጃ የሚታይ ሆኖ ተገኘ። እኛ ያንን ደግሞ ለማስቀጠል ስንል ራዕያችን ስም ነው። ስሙን ውብ ነው። ውብ መንደር እንዲሆን ያለ ተግባር ስም ይዘን አንዞርምና ወደ ተግባር መቀየር አለበት የሚል ራዕያችን መዳረሻችን ውብ ነው። ያ መራንና ለዚህ አበቃን ማለት ነው። እጅግ መልካም መደምደሚያ ነው። እጅግ በጣም የማመሰግነው አንደኛ ከሁሉ በላይ ለእግዚአብሔር ምስጋናችን እናቀርባለን። ዋናው ለዚህ ሁሉ ደግሞ ቀና መንፈስ አቅጣጫ በመስጠት በአካል በመገኘት ቀንም ማታ በማናቸው እንደ ብሎክ ኮሪዶር ልማት ከዛም በፊት በነበረው እንቅስቃሴ ሁሉ በእውነት ለመናገር ነው እኔ በቅርበት አያለሁኝ መሰክራለሁ። ወረዳ 12 ብሎም ደግሞ ቦሌ ክፍለ ከተማ አመራሮች በአካል እየገኙ በተለያዩ ሁኔታዎች ውስጥ ይህን ግሪን ኤሪያን በመቆጣጠር በማነቃቃት ስንደክም ሲቸግረን በክፍያም ዙሪያ አንዳንድ ገጠመኞች ሲገጥሙ በመምከር ጉዳዩ ምስጢሩ ልማቱ ያልገባቸውንም በተለያዩ ምክንያት ለማቅረብ የምንቸገር ሰዎች ብንኖር በአካል እየመጡ በመምከር አቅጣጫ በመስጠት በማስረዳት የተለያዩ በዚህ ብሎክ ላይ እውነት ለመናገር ነው እያንዳንዱ አመራርና ከድርጅትም ሆነ ከመንግስት አካላት በጣም ልዩ ድጋፍ አግኝተናል። ህዝባችን ያንን እየሰራ በዚህ በጥቂት 14 ቤተሰብ ከዚህ ውስጥ ወደ 5 እና 4 የሚበልጡ የሚሆኑ ማለት አከራዮች ናቸው። እውነት ለመናገር እነዚህን አሳምኖ ማሰራትና
ከግብ ለመድረስ ቀላል አይደለም። በክፍያም ዙሪያ ወጣ ገቦች ታይተዋል። ህብረተሰብ ውስጥ መቶ በመቶ የማይገኝበት ሁኔታ አለ። ነገር ግን አላማ፣ ጽናትና በትዕግስት አመራርና የአመራር ብቃት ያስፈልግ ነበረ። ትዕግስት ያስፈልጋል እና ዋናው ደግሞ ስንሰራ ጠላትነትን ወይንም ግጭትን ወይንም ጥላቻንና ቁርሾን በመያዝ አይደለም፣ በማርገዝ ሳይሆን በትክክለኛ ኢትዮጵያዊ እና ጤናማ የሆነ አካሄድ በመምረጥ የጊዜያዊ ችግሮችን ሁሉ በመቋቋም ችለናል ማለት ነው። ምስጋና ለእግዚአብሔር፣ ምስጋና ለአመራር፣ በተለያዩ መድረኮች ላሉት አሜሪካኖች ላሉት ከወረዳም ሆነ ከክፍለ ከተማው እንደዚሁም የምስጋና ባለቤት ለሆነ ደግሞ ለእግዚአብሔርና ለሕዝባችን፣ ለተባባሪዎቻችን፣ ለአባላቱ